ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉም ሰላም ነው። ትንሽ ጠፍቻለሁ፣ ሰሞኑን ጠፋ ብያለሁ ማለት ነው። ኧረ ተው ዩቲዩቤን ተው፣ አሳድጉልኝ በእግዚአብሔር ተው። በጣም ወርዶብኛል የእውነት እይታ ስላለው እኔ ስሬ ራሱ አይለኝም። ስለዚህ ሁላችሁም በእግዚአብሔር ኮፒ ሊንክ አድርጉ፣ ልክ እንደ እንትን ማለት ነው። ቲክቶክ ላይ ብዬ ከመጣሁ እንደዚህ ነኝ። የቲክቶክ ነው ማውራና ሁላችሁም ሸር አድርጉልኝ በእግዚአብሔር ሸር በጣም ነው የሚያስፈልገኝ። በእግዚአብሔር የሆነባችሁ ሸር አድርጉልኝ ማለት ነው። እና ለረጅም ጊዜ ትቼው ስለነበር በጣም ነው የቀዘቀዘብኝ። ዛሬ አንድ ቪዲዮ ዞር ስላየው እና አብርሽ ቤት ሂጄ ማለት ነው። እና ሄርሜ እንግዲህ ሁላችንም አብርሽ ቡታጀራ እንደሆነ ታውቃላችሁ። ቡታጀራ ሆኖ ሆቴል ነው ያለው ማለት ነው። እኔ የሚገርመኝ ነገር ከመቼው ነው ሁላችሁም ጥርግ ብላችሁ ቡታጀራ ድረስ ይሄዳችሁ? ይኸው ሄርሜላ አብርሽ እስከሚመጣ መታገስ አቅቷ ተከትለው ሆቴል ድረስ ዛሬ አልጋ ላይ ነው ሄዳ ቁጭ አለችው ማለት ነው። እዩ እግዚአብሔርን እናንተ ተው ስትባሉ ነገር በቃ ውሸት እንደሆነ ነው ያውቃለሁ እኮ ከመጀመሪያው ጀምሮ አብርሽና ሩታ ምንም አይነት ጸብ እንደሌላቸው በጣም ነው የማውቀው። ነገር ግን አንቺ የሆነ ለተመልካች ደስ አይልም። በቃ ይሄ እውነት የሚመስለው ሰው አለ እኮ በቃ እኔ ለምን እንደዛ አላደርግም ብሎ የሚያስብ ሊኖር ይችላል። ልጅ አለ ምን አለ ሶሻል ሚዲያ የምንጠቀመው ወጣቶች ነን እና በዚህ ያክል ድፍረት ኑሮሽ ሆቴል ድረስ አልጋ ያዘበት ድረስ መሄድ ምን ይሉታል? ፕራንክ የሚሆን ምን የሚሆን ለምንድነው ጥሩ ነገር የማናቀርበው? እየበላን እየጠጣን ለምንድነው የማትቀርጹ? ኧረ እውነት በጣም የሚያስጠላ ነገር ነው። ሄርሜላተኛ እኔ በፊት ወድሽ ነበረ፣ ግን ደግሞ አሁን የምትሰሪው ስራ ሰው እንዲጠላሽ እያደረግሽ ነው ማለት ነው። እና ጥሩ አይደለም። እኛ እግዚአብሔርን ጥሩ ነገር ብታቀርቡ እናያችኋለን። እኔ አሁን በፊት ሩታ ስታጠፋ ሩታ ጠፋሽ ነበር የምለው፣ አብርሽ ያጠፋም አብርሽ አጠፋ ነበር የሚለው። ግን ደግሞ እናንተ አሁን በጣም እያጠፋሽ ያለሽው አንቺን ሄርሜላ ነሽ እንዴ! በቃ እንኳን አይደለም ሚስቷ ይቀርና ደስ አይልም። በቃ ደስ አይልም የምታደርጊው ነገር። ሩታ ግን ምን ያክል ፈቃደኛ ነሽ እንደዚህ ስትወኝ እንዴ? እሷን እኮ ማስቆም ትችያለሽ እኮ እንዴ! በጣም ነው ማስቆም የምትችይው። ለምንድን ነው ይሄን ያክል ሲጀመር አብረሽ ለምንድን ነው ሆቴል ያስከው? ለምንድን ነው እናትና አባት ቤት የማትቀመጠው? ለምን ሆቴል መከራየት አስፈለገ? እውነቴን እኮ ነው። እና ሄርሜላ ታይ በቃ ቁሚ፣ ደስ አይልም። እኛም ለተመልካች ደስ አይልም። እነዚህ ልጆች አሁን ሩታ ልትወልድ ነው፣ ታርቀዋል። በቃ እንደዚህ አይነት ቪዲዮ አይሰሩም፣ ፕራንክ ነገር አይሰሩ፣ ሰው የማይፈልገውን ነገር ቪዲዮ አይሰሩም። በቲክቶክ መጥተዋል በቃ። ስለዚህ እነሱ ሰላም ይፍጠሩ፣ እንዲጨቃጨቁ አታድርግ። እኛ ጭቅጭቅን ያስጠላን፣ አገር እያለቀ ህዝብ እያለቀ፣ እናንተ እዚህ ጋር ደግሞ የውሸት ማስመሰላችሁን ለብር ብላችሁ የምታደርጉትን ነገር አቁሙ። እውነት ደስ አይልም። በቃ እኛም አሁን እኔ በቀደም አብርሽና ሩታ ሲላጡ ደስ ይላሉ። በቃ ደስ ይላሉ። እናቷ ጋር ሆና ቡና እያፈላች ምን እያለች ስቀርጽ በቃ እኔ የእውነት ሩታን የወደድኳት መጣሁ። እንደዚህ ስትጀካጀግ ስትጮ ምን ስትል ግን በቃ የሆነ የምንጠላበት ነገር ሊኖረን ይችላል ማለት ነው። ሰው ክብር ሲኖረው፣ ሴት ልጅ ደግሞ ስራ ሲኖራት በቃ ትወደዳለች። የእውነት ማለት ነው። እና ሩታን እዚህ ነገር ውስጥ አታስገባት። መናገር አትፈልግም፣ ሳትፈልግ ተናጋሪ እንድትሆን እያደረጋችኋን ነው። ስለዚህ ሄርሜላ ውጪ። የእውነት በጣም ያስጠላል። እኔ አሁን እያስጠላሽ መጣሽ እኮ ውዴ።